ችዋታሽ የጠንቱ ትዛለ እንደምን ሰነበታችሁ ውድ የትዝታ ዘካዛንቺስ ተከታታዮች እንደተለመደው ዛሬም በሳምንቱ መጥቻለሁ ከዛ በፊት በቅድሚያ ስልክ እየደወላችሁ አበረታታችሁኝ ለረዳችሁኝ ከፍ ያለ ምስጋና ማቅረብ እፈልጋለሁ ሁላችንም የካዛንቺስ ቤተሰቦች እንደመሆናችን ጉድለቱን እየሞላን የተበላሸውን እያስተካከልን ወደፊት መጓዝ ነው ዛሬም እንደተለመደው እንግዶች ጋብዤላችኋለሁ የምናወራው በኡራኤል አካባቢ ስላለው ነው ኡራኤል ውስጥ ምን ነበረ እነማን ነበሩ ምን ሲደረግ ነበረ እነማንስ ታላላቅ ሰዎች ለሀገራቸው የሰሩ ነበሩ እነኚህን እንዲያጫውቱን አንጋፋ የካዛንቺ የኡራኤል አካባቢ ልጆች ጋብዣለሁ እነሱም በስተግራ በኩል የተቀመጠው ደመቀ ንጋቱ እንዲሁም ደግሞ ከሱ በስተግራ በኩል ያለው አጋፋሪ አፈወርቅ ኃይሌ ይሄንን ኡራኤልን በማስመልከት ሰፋ ያለ ግንዛቤ ያስጨብጡናል ወደ ኋላ መልሰው ትዝታችንን ይቀሰቅሱታል እንደምትደሰቱ ተስፋ አለኝ ችዋታሽ የጠንቱ ትዛለ እንግዶቼ በቅድሚያ ጥሬን አክብራችሁ ስለመጣችሁ እጅግ አድርጌ አመሰግናለሁ እስኪ ወደ ደመቀ ልሂድና ደምቄ መቼም አንተ ተወልደ ያደከው እዛ አካባቢ ነው ወደ ንግስት ሰፈር ወረድ ይላል እና እስቲ ከኡራኤል ቤተክርስቲያን አመሰራረት ጀምሮ ያለውን ሁኔታ እስኪ አጫውተን የምታውቀውን አመሰግናለሁ እሺ ስለተደረገልኝ ግብዣ በጣም አመሰግናለሁ አጥናፍ በጣም አመሰግናለሁ እንግዲህ በመጀመሪያ ስለ መሰረታው ነው ስለ ቤተክርስቲያኑ በርግጥ በዛ ጊዜ እኛ አልተፈጠርንም ግን ታሪኩን እንደምንሰማው ቤተክርስቲያኑ የተቋቋመው የተመሰረተው በንግስት ዘውዲቱ በ1875 ዓመተ ምህረት ተቋቁሞ ስራ ጀምሯል ኡራኤል ቤተክርስቲያን ከዛን ጊዜ ጀምሮ አያሉነቱ ይዞ እስካሁን ተምሯል እና የአካባቢው ሰዎች እና እዛ ተወልደው ያደጉ ሰዎች ደግሞ በተለይ ትልቅ እምነት አላቸው በኡራኤል ላይ ትልቅ እምነት በቃ ሌቱ ቀን የማይለያቸው እንትን ያለው እና እኔ ደግሞ የተወለድኩት እዛው ሰፈር ነው ከኡራኤል ትንሽ ዝቅ ብሎ ንግስት ሰፈር ሳይደርስ ወይዘሮ ወደሬለሽ የሚባሉ ሴትዮ ነበሩ ወይዘሮ ወደሬለሽ ዘለቀ የሚባሉ ነበሩ እሳቸው ቤት አካባቢ ነው የተወለድኩት ከዛ በኋላ እዛ ያለው ቤታችን ሲወርስ እንደገና ወደ ንግስት ሰፈር አሁን ኡራኤል ትምህርት ቤት ፊት ለፊት የሚባል አለ እዛ ፊት ለፊት ያደግኩት እዛ ነው እንግዲህ እዛው ተወልደን አድገን እዚህ አሁን ያለንበት ደረጃ ደርሰናል የኡራኤል ሰፈር ልጆች ደግሞ ትልቅ መተማመን እምነትና እንትን ያለው በኡራኤል ላይ ነው ያለው የትም ቦታ ሄዶ እኔ ኡራኤል ልጅ ነኝ ከማለት ወደኋላ የሚያውቁበት ነገር የለም እና የኡራኤል ልጅ በጣም ትልቅ እንትን ያለው መተማመን ያለው እዛ አካባቢ እስቲ ከነ ሊቀጠበብት ጉቤ ቤት ጀምረን ወደታች እያልን እንሂድና እነማን ነበሩ እዛ አካባቢ እስኪ እሺ ከሊቀጠበብት ወይ ወረድ ስትል እንግዲህ በጣም ከዛው ከራሳቸው ቤት ብንጀምር ሊቀጠበብት ታደሰ አባት ናቸው እና የኡራኤል ቤተክርስቲያን አገልጋይ ነበሩ እና ትልቅ እንትን ያላቸው ናቸው እና ከዛ ወረድ ስትል ደግሞ አቶ ጌታነህ ታገኛለህ አቶ ጌታነህ ኃይሌ ይባላሉ እሳቸው ብዙ ቤተሰብ አላቸው የመጀመሪያው ልጃቸው ኤልያስ ጌታነህ ይባላል ትልቅ ሰው ነው ራሱን የቻለ ትልቅ ሰው ነው ከዛ ቀጥሎ ደግሞ ሴት ልጅ ነበረቻቸው እሷም እንደዚሁ ከዛ የውብነሽ የምትባል ደግሞ ነበረች ሀብታሟ ነበረች ከዛ ገረመው አለ ዘላለም ጌታነህ አለ እነዚህ አብዛኛዎቹ አሉ በሕይወት አሁንም አሉ ከዛ ስትወርድ ደግሞ ማን ታገኛለህ የኔታ ገሪማ የሚባሉ ነበሩ የኔታ ገሪማ የሃይማኖቱን የሚያስተምሩ ቄስ አስተማሪ ቄስ ትምህርት ግቢያቸው ውስጥ የሚያስተምሩ ሰው ናቸው የኔታ ገሪማ በጣም የታወቁ አስተማሪ ናቸው በዚህ በሃይማኖቱ ዘንድ
እንደዚህ ነው እንግዲህ። ከዛ ስትወርድ ደግሞ ወይዘሮ ድሬሌ ዘለቀ አለ። ከዛ ወርደህ ቀኛማች አይተንፍሱ ጋር እንደርሳለን። ቀኛማች አይተንፍሱ ወልደ ገብርኤል ይባላሉ። ትልቅ ግቢ ያላቸው ናቸው። ልጆቻቸው ደግሞ ትልልቆቹ አቶ መኮንን አይተንፍሱ እና አቶ ደመቀ አይተንፍሱ ይባላሉ። የቀኛማች አይተንፍሱ አቶ ቀኛማች አይተንፍሱ በፈረስ ነው የሚሄዱት አብዛኛው ጊዜ እና ፈረስ ደግሞ ይዘው ሲሄዱ በፊት ፈረሱን የሚመራ ምን የሚያደርግ ገብረየስ የሚባል ሰራተኛ ነበራቸው። ገብረየስ ራሱ በዱላ ነው የሚሄደው እና የእሳቸውን ፈረስ እየጠበቀ እንዲህ እያለ ምልክት እየሰጠ የሚሄድ ነው። ቀኛማች አይተንፍሱ እንግዲህ አቶ መኮንን አይተንፍሱን እና ደመቀ አይተንፍሱን ብለዋል። መኮንን አይተንፍሱ ደግሞ አሁን ልጆቹ አሉ። አንዷ ትልቋ ፍሬወርቅ መኮንን ትባላለች። ሁለተኛ ተከታዩ ሰለሞን መኮንን ይባላል። በቅርብ ጊዜ ነው የሞተው። ሁለት እንደዚህ ነው ሆነዋል። በጣም የቅርብ ጓደኛችን ነው። ስኳሮች ጃማት ከሱ ከሰለሞን ቀጥሎ ዜና መኮንን ይባላል። አሁን አሜሪካ ነው ያለው። ከዜና በኋላ እነ አስቴር የምትባል አንድ ትዕግስት የምትባል ልጅ መጀመሪያ በኢህአፓ ጊዜ ተገድላለች። ከዛ አስቴር እና ሁለት ሌሎች አሉ። አሜሪካ ናቸው አብዛኞቹ አሁን ያሉት። ደመቀ አይተንፍሱ ደግሞ ታናሽ ወንድም ነው። አቶ መኮንን ታናሽ ወንድም ነው። ደመቀ አይተንፍሱ ኳስ አጫዋችም ነበረ። የኳስ ዳኛ ነበረ። ልጆቹ መጀመሪያ ልጅ ፈትለወርቅ መኮንን ወይም ዱኒ መኮንን ትባላለች። እሷ ሞታለች፣ በህይወት የለችም። ከዛ ፀሐይ መኮንንም እንደዚሁ ሞታለች፣ በህይወት የለችም። አሁን እመቤት መኮንን የምትባላለች በህይወት አለች። እሷ አለች። እሷ እስኪ ወደዛ ወደ አጼ ቴዎድሮስ ትምህርት ቤት አካባቢ ደግሞ አጼ ቴዎድሮስ የመጀመሪያው አጼ ቴዎድሮስ ትምህርት ቤት አካባቢ ቤት ነው መሰለህ፣ አፍንጮ ዘይት ቤት የሚባል ነበር። ነው እሱን ሳይሆን አሁን ያለበት አካባቢ ቀኛማች አሻጋሪ ይባላል። እሱንም ሳይሆን እሱ ሁለተኛ የነበረበት ነው። መጀመሪያ እዛ ነበርና ክሻው ሰፈር፣ ከዛ በኋላ መጥቶ እዛ ቀኛማች አሻጋሪ ጋር ገባ። ቀጥሎ ደግሞ አሁን ሶስተኛ የመጨረሻው እዛ ወደነ ወይዘሮ አምሳለ ሰፈር እዛ አካባቢ ሂድልኝ እና ወይዘሮ አምሳለ እንደውም እዛ አካባቢ አሁን የተሰራበት አምሳለ ሜዳ እንለው ነበር። ተጫዋች ኳስ የሚጫወትበት ነበር። አሁን ቴዎድሮስ ሰጥቶበት ቴዎድሮስ እዛ ነው ያለው እና ወይዘሮ አምሳለ ደግሞ በጣም ደህና ቤተሰብ ናቸው። ጥሩ ቤት ያላቸው ናቸው። ወይዘሮ አምሳለ አሁን ፎቅ ተሰርቷል። ወይዘሮ አምሳለ ማለት ልጃቸው ደግሞ ወይዘሮ ቴነሽ ትባላለች። ቴነሽም በሕይወት የለችም፣ አሁን ትልቅ ሰው ነች። ቴነሽ ደግሞ እነ ሀብተ ማርያም አያሌውን እነ ሮዛ አያሌውን እና አበባ አያሌውን ከዛ እነ ታሽ ተሾመ እና ሲራክ የሚባሉ አሉ። እነዚህ ሁሉም አሜሪካ በሙሉ እዚህ የቀረጸው የለም። ኦኬ። በዛ ደግሞ ከአጼ ቴዎድሮስ ትምህርት ቤት ደግሞ ማነው ከኡራኤል መለስተኛ ትምህርት ቤት ጓሮ እነ ሳሙኤል ሰፈር ማለት ነው። እስኪ ወደዛ ሰፈር የነበሩትን ልጆች እና አበበ ላንቾሬ አካባቢ እስኪ። አበበ ላንቾሬ በታችኛው በኩል ነው። በታችኛው በኩል አሁን ገባኝ። አሁን እዚህኛው ላይ በትምህርት ቤቱ ጀርባ የመጀመሪያ ኡራኤል ትምህርት ቤት የተሰራበት ቦታ ንግስት ሰፈር ይባላል። ከዛ ወደ ውስጥ ስትገባ ደግሞ ጊሚራ ሰፈር ይባላል። የዛ ሀገር የጊሚራ ተወላጆች የኖሩባት አካባቢ ያለ ያቺ ደግሞ ለብቻዋ ትንሽ ከበረች ጊሚራ ሰፈር ትባላለች። እዛ እንዲህ ወደ ቁልቁለት ወደ ወንዙ ዩኒቨርሲቲ እነ ሳሙኤል ማሞ አሉ እና ሌሎቹም እንደዚሁ አሉ። እነሱ አሉ። እሺ፣ በነ ደምስ ቤት በኩል አድርገህልኝና በዛ አካባቢ ያሉትን በደምስ ቤት አካባቢ ነበሩ። ደምስ ራሱ አለ። ደምስ አለ። እሱ ያው የእሱ እናት ወይዘሮ ዘውዴ አበበ ይባላሉ። እሱ የወይዘሮ ዘውዴ አበበ ልጅ ነው። የደምስ ቤት ነው አሁን እና ከዛ ወረደ ሰው ሰውዬ ነበሩ። አስር አለቃ አርቆ የሚባሉ ነበሩ። ቁሃሪስ ይባላሉ። እሳቸውም ህይወት የሉም ሞተዋል። እና አሁን ፈርሷል። ቤቶቹ በሙሉ ፈርሰው በቃ እውነት ነው።
ቃል በገባነው ጊዜና ጥራት መሰረት 4 ብሎኮችን በሴምሲና በአያት ለውድ ደንበኞቻችን ቁልፍና ካርታ አስረክበን ኑሮ አስጀምረናል። ዝቋላ ፓርክ ቪው አፓርትመንት በፕሪሚየም ሎኬሽን ቦሌ አትላስ መስቀለኛው ጋር የአዲስ ዙ ፓርክ እይታ ያላቸው ከአፍሪካ ትልቁ ወተር ፓርክ ፊት ለፊት ለኢንቨስትመንት ቢሉ ለመኖሪያ የተመቹ በኮሪደር ልማት ያሸበረቁ በወንዝ ዳር ልማት ደግሞ የደመቁ አፓርትመንቶችን በወለል 4 ቤቶች ብቻ በ20% ቅድመ ክፍያ ከባለ 1 እስከ ባለ 3 መኝታ አማራጭ ያላቸው ሌክዠሪ አፓርትመንቶችን በሙሉ ማጠናቀቂያ ከዝቋላ ሪል ስቴት የ34 ዓመት የኮንስትራክሽን ልምድ ባለው ዝቋላ ኮንስትራክሽን ሲስተር ካምፓኒ ዝቋላ ሪል ስቴት ለሽያጭ የቀረቡት እነዚህ አፓርትመንቶች 20% ቅድሚያ ከፍለው ቀሪውን ደግሞ ከወለድ ነጻ ተረጋግተው የሚከፍሉበትን እድል አመቻችተንሎታል። ለበለጠ መረጃና የወደፊት ቤቶን ለመጎብኘት አሁኑኑ ይደውሉልን። ዝቋላ ሪል ስቴት። በዚህ በኩል ዙርልኛ እንግዲህ ደግሞ በነደምስ ፊት ለፊት ናል የኛ የመጨረሻ የነበርንበት ቤት ጫፍ ላይ ያለችው አለች። ከዛ ወረድ ስትል አቶ ጥላሁን የሚባሉ ነበሩ። ጥላሁን ማን የሚባሉ ነበሩ። እሳቸው ሁለቱም ለቀውም ሄደዋል ሰፈሩ። ከዛ ወረድ ስትል ለጊዜው ማስታወሰው ኦኬ። ወደነ ወንደሰን ሰፈር ወደነ ወንደሰን አካባቢ ምታው ወደ እሱ ጋር እያደረክ ወደ ላይ ተመልሰ ኡራኤል ጫፍ ላይ ውጣልኝ። ይሄን ወንደሰን ምታው አካባቢ ያ አካባቢ በሙሉ የማን ነው የሚባለው መሰለኝ? ፊታውራሪ አበራ ቡሰሪ ይባላል ቦታ ባለጌታ። ከዛ እዛ የእሳቸው ቦታ ነው እና አቶ ክፈተው ቡችሌ የሚባሉ ነበሩ። የወንደሰን አባት ደግሞ ምታው ክፈተው ይባላሉ። አቶ ክፈተው ቡችሌ ልጅ ናቸው። ምታው ደግሞ የወንደሰን አባት ናቸው እና እንደዚህ ወረድ ስትታች መጨረሻ 50 አቶ ተፈራ ብዙነህ የሚባሉ ነበሩ። አቶ ተፈራ ብዙነህ ባለቤት ደግሞ ወይዘሮ ዘውዴ መልሴ ይባላሉ። ዘውዴ መልሴ ማለት ታደሰ መልሴን ታውቁት ይሆናል። ታደሰ የድሮ ጦር ወርዋሪ የነበረ ሰው ነው። የአቶ መልሴ ፈለቀ ልጅ ነው እና አቶ መልሴ ፈለቀ ደግሞ ዶክተር አሰፋ መልሴ፣ ታደሰ መልሴ፣ ዘውዴ መልሴ የሚባሉ ልጆች ናቸው። አቶ መልሴ እዛ ብዙ ቦታ ነበራቸው፣ እዛ ላይ ያዙ። እዛ መጨረሻ ላይ ደግሞ ስንሄድ እንደዚህ ስንወርድ 50 አለቃ ወርቁ የሚባሉ ነበሩ። 50 ሚሚ ታየ እሷ ከኛ ቀጥሎ ነች ያለችው። እና ሚሚ ታየ ሚሚ አሁን በህይወት የለችም። እዛ 50 አለቃ ወርቁ የሚባሉ ታች ወደ ጫፍ ላይ ያሉ ናቸው። እሳቸው መጨረሻ ላይ የነበሩ ናቸው። እሳቸው እዛ ስንመጣ ደግሞ ወደ ላይ ስንመጣ ብላታ ተስፋዬ ግቢ የብላታ ተስፋዬ ግቢ አለ። ብላታ ተስፋዬ እሳቸውን እንኳን ብዙ አልደረስንባቸው። ወይዘሮ ደመቀች የሚባሉ ልጅ ነበረቻቸው እሳቸው እና ሌሎችም ነበሩ። እና ብላታ ቤታቸው አሁን ጃይ ነው ይፍረስ አላውቅም እንጂ ቤታቸው ጥሩ ቤት ለታሪክ የሚቆይ ቤት አይነት ነበራቸው። የብላታ ተስፋዬ ግቢ። ከዛ ስንሄድ ስንወጣ ወደዛ ስንል ሊዞር ብለን የኮሎኔል ሞክሪያ ይባላሉ። የነያዛቸው አባት ናቸው። ያዛቸው መጀመሪያ እና አዲስ ዓለም መኩሪያ የምትባል የመጀመሪያ ልጃቸው ነች። እዛም ሌላ አንደኛው አለ ወይኔቱ መኩሪያ። ከዛ ያዛቸው መኮንን መኩሪያ በህይወት የለም። መኮንን መኩሪያ ከዛ ያዛቸው መኩሪያ። ከዛ አንደኛዋ ማለት እንደዚሁ አልፋለች። ከዛ አቶ ኃይለ ኢየሱስ የሚባሉ ነበሩ ጎን ከኮሎኔል መኩሪያ አቶ ኃይለ ኢየሱስ ደነገጡ ይባላሉ። የድሮ ባለስልጣን ናቸው። እሳቸውም ያው ቆይተዋል ካለፉ እና ባለቤትየውም አልፈዋል። ልጆቹም ያው ሁኔታ እንዳሉ አላውቅም። እንግዲህ እነሱ ወደ ላይ ሄድልኛ ወደ ነመምሬ ኪዳኔ ከዛ እንደዛ ዞር ስትል ሳትዞር ወደ ታች ወይዘሮ አየለች ወይም 50 አለቃ ሊወዴ የሚባሉ ነበሩ። ባለቤታቸው ወይዘሮ አየለች ወልደ ሚካኤል ይባላሉ። እነሱ ያው አሁን ቤቱም ፈርሷል የለም። ከዛ እንዲህ ቁልቁል ሲወረድ የአቶ አለሙ ገላግልና አየለ ገላግል የሚባሉ ወንድማማች ነበሩ። አለሙ ገላግል ማለት የዳንኤል አለሙ አባት ናቸው።
ዳንኤል አለሙ የታወቀ ነው። የእሱ አባት ናቸው። እነሱም እንደዚህ አለ። ከዛ ወረድን። እንግዲህ ስንወርድ ወደ ታች ወደ መምሪያ ሀብተ ሚካኤል ሰፈር ኃይለ ሚካኤል ነው። ኃይለ ሚካኤል ሰፈር እንወርዳለን። ከዛ ቤዛ ሀብተ ገብርኤል፣ ኪዳኔ ሀብተ ገብርኤል፣ መንክል ሀብተ ገብርኤል የሚባል ልጆች ነበሯቸው። አሁን የነሱ የልጅ ልጆች አሉ እዛው። የመንክር ሀብተ ገብርኤል የኪዳኔ ሀብተ ገብርኤል ልጅ መኩሪያ ኪዳኔ ይባላል። ጓደኛችን ነው። እሱም በህይወት አልፏል። የለም የመንክር ልጆች አሉ እንዲሁ አሉ። ከዛ ቀጥለን ወደ ተምትሜ ቤት እንገባለን። ተምትሜ ሳህሉ ይባላሉ። ተምትሜ ሳህሉ ልጆች አሉ። አሁንም እዛው ናቸው። እዛ ወረድ ስትል እንዲህ ወረድ ስትሄድ 100 አለቃ የሻነው ቤት አለ። እነ የሽመቤት የሻነው እነ ገነት የሻነው የሚባሉ እንደዚህ አሉ። ከዛ መጨረሻ ወደ ታች አቶ ፈለቀ ኃይለ ጊዮርጊስ ይባል ድሮ የታወቀ ሰፈር ላይ ቄራ ሉኳንዳ ያለው ሰው ነበር። ጋሽ ፈለቀ አቶ ንጉሴ አባት ፈለቀ አባት ፈለቀ ኃይለ ጊዮርጊስ ይባላል። እዛ ሰፈር የነ ዘውዴ አበጋዝ ሰፈር ሁሉ ወደዛ ነው። የነ ራስ ወርቅ ሰፈር ሁሉ እዛ። እስኪ ነበር ወደዚህ ዞር ስትል የታወቀ ታሪካዊ የሆነ ቦኖ ውሃ ይባላል። የኪዳኔ ድሮ ቦኖ ውሃ ይባላል። ቦኖ ውሃውን የሚያስቀዳው ድሮ አቶ ኪዳኔ ይባላሉ። ኪዳኔ ውሃ ይባላል እንደውም ቦኖ ውሃ። ከዛ እሱን ብለህ ዞር ስትል ፊት ለፊት አቶ አዳኔ ግለጡ የሚባል ነበር። አዳኔ ግለጡ በቅርብ ጊዜ ነው የሞተው። ትልቅ ግቢ ያለው ሰው ነው። ከሱ ቀጥሎ ያለው የአዛዥ አበጋዝ አዛዥ አበጋዝ የነ ዘውዴ አበጋዝ አባት ናቸው። ዘውዴ አበጋዝ፣ ጽላት አበጋዝ፣ ሌሎች ማለት የንጉስ ነሽ ብዙ ናቸው። እና ኳስም መጫወቻ ሜዳ ነበራቸው። እንደውም ኳስ ለመጫወት ስንፈልግ አዛዥ ሜዳ እንሄድ አዛዥ አበጋዝ ሜዳ እንሄድ ነበር። እዛች ጋር እንጫወት ነበር ኳስ። እሳቸውም ቆሞ ያሉ ብዙ ጊዜ ኳስ ስንጫወት ያሉ አዛዥ ኦኬ። ቃል በገባነው ጊዜና ጥራት መሰረት 4 ብሎኮችን በሴምሲና በአያት ለውድ ደንበኞቻችን ቁልፍና ካርታ አስረክበን ኑሮ አስጀምረናል። ዝቋላ ፓርክ ቪው አፓርትመንት በፕሪሚየም ሎኬሽን ቦሌ አትላስ መስቀለኛው ጋር የአዲስ ዙ ፓርክ እይታ ያላቸው ከአፍሪካ ትልቁ ወተር ፓርክ ፊት ለፊት ለኢንቨስትመንት ቢሉ ለመኖሪያ እየተመቹ በኮሪደር ልማት ያሸበረቁ በወንዝ ዳር ልማት ደግሞ የደመቁ አፓርትመንቶችን በወለል 4 ቤቶች ብቻ በ20% ቅድመ ክፍያ ከባለ 1 እስከ ባለ 3 መኝታ አማራጭ ያላቸው ሌክዠሪ አፓርትመንቶችን በሙሉ ማጠናቀቂያ ከዝቋላ ሪል ስቴት የ34 ዓመት የኮንስትራክሽን ልምድ ባለው ዝቋላ ኮንስትራክሽን ሲስተር ካምፓኒ ዝቋላ ሪል ስቴት ለሽያጭ የቀረቡት እነዚህ አፓርትመንቶች 20% ቅድሚያ ከፍለው ቀሪውን ደግሞ ከወለድ ነጻ ተረጋግተው የሚከፍሉበትን እድል አመቻችተንሎታል። ለበለጠ መረጃና የወደፊት ቤቶን ለመጎብኘት አሁኑኑ ይደውሉልን። ዝቋላ ሪል ስቴት። እሺ አፍሻ እዛ አካባቢ መቼም ብዙ ቀልደኞች ሰዎች እንደነበሩ እናውቃለን። በተለይ በቤተ ክህነት አካባቢ። እስኪ ስለ ቶማስ አጫውተን። ቶማስ ከጋሽ ታዬ ጋራ ለቅሶ ቤት ያጫውት እንደነበር ነው የሚነገረው። ቀልደኛ ሰው ነበር። ቶማስ ምን አይነት ሰው ነበር? እኔ ደመቀ ብዙ በእውነቱ የቦታውን ታሪክ የቀረ ነገር የለም። እንዲሁ ስለ ካሳንቺሱ ደብረ ጽጌ ቅዱስ ዑራኤል አመሰራረት እንደው ትንሽ ገለጻ ለማድረግ ነው። ከዛም በኋላ ወደ ሌላ ቀጥላለሁ። ደብረ ጽጌ ቅዱስ ዑራኤል ከሌሎች ሁሉ ለየት የሚልበት ምክንያት አንዳንድ ሁኔታዎች አሉ። ለየት የሚያደርገው በመጀመሪያ ንግስተ ነገስታት ዘውዲቱ ይኖርበት የነበረ ቦታ ነው። ንግስት ይህንን ደብር ለመትከል ወይም ለማሳነጽ ያነሳሳቸው አባታቸው የሰሯቸው አብያተ ክርስቲያናት አዲስ አበባን ይጎበኙ ነበረ። ሲጎበኙ ዑራኤል ከራጉኤል ነው የመጣውና ገና ቤተ ክርስቲያን ሳይሰራ በመቃኞ ቤት ነው ያለው። እንዴ የአባቴ ጽላት ቅዱስ ዑራኤልማ በመቃኞ ሊኖር አይገባም ብለው ቀድሞውንም
የአፄ ምኒልክ ባለሟሎች የነበሩት ራስ ዳርጌንና ራስ ሀብተ ማርያምን የወይዘሮ አምሳለ አያት እነዚህን ሁለቱን ይጠሩና ኡራኤል የአባቴ ጽላት በምንም ተአምር በመቃኙ ሊኖር አይገባውም። ስለዚህ ይህንን መኳንንቱ ተነጋግሮ ህንፃ እንዲያነጽ ብለው ቅድም ጠቅሶታል። በ1875 ዓመተ ምህረት ይህንን የመሰለ በዚህ ጊዜ ታደሳል የማይባል ህንፃ አሰርተው እስካሁን ድረስ የሚገለገለው በሳቸው አማካይነት ነው። በጣም ጥሩ ነው አፍሻ። ይሄ ገለጻ አንድ ነገር ማረጋገጫ ይሆናል። ለምሳሌ ካዛንቺስ ጣሊያንኛ ስለሆነ ካዛንቺስ የተቆረቆረችው በጣሊያን ጊዜ የሚመስላቸው ሰዎች አሉ። ካዛንቺስ በጣሊያን ጊዜ አይደለም የተቆረቆረችው፣ ከዛ በፊት ነው። እነ ገብርኤል እነ ቤተ መንግስቱ ይሄው ኡራኤል በንግስት ጊዜ ንግስት እኮ የነበሩት ጣሊያን ከመምጣቱ 15 ዓመት ምናምን በፊት ነው። በ1912 ምናምን ነው እሳቸው የነበሩት። ጣሊያን የመጣው በ1928 ነው። ከዛ በፊት ለመሆኑ አንድ ማረጋገጫ ነው። እርግጥ ነው ለዛች አካባቢ ላዛች ለአራት መንታ መንገድ ስም ተሰጠው። በአጠቃላይ ግን ሁሉም ሰፈር ከአቧሬ መለስ፣ ከፉልሃ መለስ፣ ከ4 ኪሎ መለስ፣ ከፊት በር መለስ፣ ከንግስት ሰፈር መለስ ያለው ጠቅላላውን ሁሉ ካዛንቺስ ተብሎ ነው የሚጠራው። ነገር ግን የተቆረቆረው ሰፈሩ ኡራኤልም የተቆረቆረው ካዛንቺስም የተቆረቆረው ከጠላት መምጣት በፊት ለመሆኑ ትልቅ ማረጋገጫ ነው። በጣም ነው የማመሰግነው። እሺ። እና ይሄ በእንዲህ እንዳለ ኡራኤል በአጠቃላይ በዚህ በተወሰነ ሰዓት ላይ ገልጾ ማጠናቀቅ የሚቻልም አይመስልም። ልጆቹን ነው ያልኩት፣ ቤተክርስቲያኑን አይደለም። ልጆቹ ይሄዳሉ። ኡራኤል በይበልጥ የሚጠራው የካዛንቺስ የካዛንቺስ ልጆች ካዛንቺስ ኡራኤል ነው ማለት ነው። እና በዚህ ነው የሚጠራው የካዛንቺስ ልጆች የኡራኤል ልጆች በየትኛውም ቦታ ቢሄዱ በእውነቱ እኔ ያልተነገረለት ነው ኡራኤል ማለት ይቻላል። እኔ አንዳንድ ቦታ ላይ እንደዚህ ቀረጻ ተደርጎ የጭርቆስ የሌሎችም እንደዚሁ በሚናገሩበት ጊዜ በጣም ትልቅ ቅንዓትና ቁጭት አለብኝ። ዋናው እምብርቱ ላይ ያለው ባለ ታሪኩ የኡራኤል ልጆች ትልቅ ታሪክ ያላቸው፣ በየትኛውም አገር የኡራኤል ልጅ መጣ ከተባለ ሁሉም ሰው የሚርበደበድበት ነው። ተንኮል የለም። ለደረሰባቸው ግን አጥቂዎች እንጂ ተጠቅተው የማይመለሱ የኡራኤል ልጆች የታወቁ ናቸው። በዚህ ጉዳይ ነው። እስቲ አፍሻ ጉልበተኞች የነበሩት ንገረን። እዛ ሰፈር እንደነበሩ ተደባዳቢዎች እንደነበሩ እናውቃለን። እስቲ ግን በአዛውንት አፍ ያምራልና መቼም ትዝታ ነውና እስኪ እና አበበ ላንቾሬን እነ ሽመልስ ገብረ ሚካኤልን እነ መስፍን ሳልልህን እስኪ ዘክራቸው። እስቲ ዘክራለሁ። መስፍን ሳልልህ በእውነት መሬት ነው ማለት ይቻላል። ሲነሳበት ግን አካባቢውን በሙሉ የሚያቀጣጥል እሳት ነው። መስፍን ሳልልህ አይነሳም። ከተነሳ የትኛውም አካባቢ ሄዶ ድል አድርጎ የሚመለስ መስፍን ሳልልህ ነው። በካዛንቺስ እነ ገብሬ አቻየሁ፣ ሌሎች አሁን ሁሉንም ስማቸውን በእውነቱ ለመጥቀስ በጣም ባልችልም በሌላውም ጨዋታ በጥምቀተ ባህሩ የኡራኤሉ አይን አለው አሉ ሲባል ገብርኤል ቆሞ ይጠብቃል፣ ስላሴዎች ይጠብቃሉ። 44ቱ ታቦታት በሙሉ ኡራኤል እስከሚመጣ ይጠብቃሉ። ሆይ ያለ የሚሄደው የኡራኤል ልጅ ብቻ ነው። እነማን ነበሩ የዛን ጊዜ እንደዛ ሆ የሚሉት? ገብሬ አቻየሁ ከኡራኤል ከበሮ የያዘ እስከ ጃልሜዳ ማንም ሰው ሳይቀበለው አይሰጥም። እሱ እነ ግርማ ዋኬኔ እነ ጋሽ ተካ ምን ብዬ ልንገር? እነዚህ ሰዎች በቃ ሁሉም የኡራኤሎች ወጣትን ብቻ ነው የሚመለከተው። ሆያለ በቃ መሬቱ እየጨሰ ነው እንትን የሚለው። ያ ሁሉ ታቦት ቆሞ ኡራኤል እዛ ሲደርስ እንቅስቃሴ የሚጀምረው ይገባል። ትርምስምሱ ነው። ጃልሜዳ በኡራኤል ልጆች ነው በቀጥታ በቁጥጥር ስር የሚያውሉት የኡራኤል ልጆች ናቸው። ሌላ ወጣት የለም። ኡራኤሎች ብቻ ናቸው። መጡ ነው የሚባለው። በዚህ ላይ
ይሄ ስርቆት የሚባል ሌላ ይሄ አስነዋሪ ነገር የካሳንቺስ ልጆች የኡራኤል ልጆች በምንም ተአምር እንዲህ አይነት ስም የሌላቸው የተጣራ ወኔ ጀግንነት የነበራቸው የኡራኤል ልጆች ናቸው። የኡራኤል ልጆች የሰሩት ታሪካዊ ስራ በጀግንነታቸው የትም ቦታ ኡራኤሎች መጡ የሚሰኙበት ነገር ሁሉ እስካሁን ድረስ ሳይነገር በመቅረቱ ያ ቁጭት አድሮብህ ያ ወርቃማ ያለፈ ጊዜና ወርቃማ ልጆችን እንድናስታውስ በማድረግ በእጅጉ አደንቃለሁ። የምትደነቅ ሰው ነው። ብዙ ጊዜ እንዲህ አይነት ቁም ነገሮች ላይ የምትገኝ ሰው መሆንህን አውቃለሁ። አሁን ደግሞ የበለጠ እስኪ ስለ ቶማስ አጫውተን አፍሻ ካለን ሰዓት አኳያ። የቶማስ ጉዳይ ቶማስ ብዙ እሱ ብዙ የሚጫወታቸው ነገሮች አሉ። ለቅሶ ቤት ገባሁ አለ። ለቅሶ ቤት ገብቼ እዛ እንትን ስል ላስተዛዝን ቁጭ ብዬ እያለሁ አሁን ሴቶቹ ደረት ይመታሉ አለ። አሁን ለካ ውስጥ እንትን ቋንጣ ተሰቅሏል። ደረት እየመቱ ዝልዝል ይላሉ። ዋይ ሲሉ ዝልዝል እያሉ ይህንን እያስነሳ ያስቅ ነበረ። እኔ ስለ ቶማስ የሰማሁት አንድ ነገር አለ። የሆነ ሰው አኩርፎ ያገኘዋል። አኩርፎ ማለት ነው። ምን ሆንክ ቶማስ ምን ሆንክ ይለዋል። እባክህ ተወኝ፣ ብጠብቅ ቁርስ የሚጋብዘኝ አጣው፣ ብር ከሀምሳዬን አውጥቼ ቁርስ ልብላ። ቃል በገባ ነው ጊዜና ጥራት መሰረት 4 ብሎኮችን በሴምሲና በአያት ለውድ ደንበኞቻችን ቁልፍና ካርታ አስረክበን ኑሮ አስጀምረናል። ዝቋላ ፓርክ ቪው አፓርትመንት በፕሪሚየም ሎኬሽን ቦሌ አትላስ መስቀለኛው ጋር የአዲስ ዙ ፓርክ እይታ ያላቸው ከአፍሪካ ትልቁ ወተር ፓርክ ፊት ለፊት ለኢንቨስትመንት ቢሉ ለመኖሪያ እየተመቹ በኮሪደር ልማት ያሸበረቁ በወንዝ ዳር ልማት ደግሞ የደመቁ አፓርትመንቶችን በወለል 4 ቤቶች ብቻ በ20% ቅድመ ክፍያ ከባለ 1 እስከ ባለ 3 መኝታ አማራጭ ያላቸው ሌክዠሪ አፓርትመንቶችን በሙሉ ማጠናቀቂያ ከዝቋላ ሪል ስቴት የ34 ዓመት የኮንስትራክሽን ልምድ ባለው ዝቋላ ኮንስትራክሽን ሲስተር ካምፓኒ ዝቋላ ሪል ስቴት ለሽያጭ የቀረቡት እነዚህ አፓርትመንቶች 20% ቅድሚያ ከፍለው ቀሪውን ደግሞ ከወለድ ነጻ ተረጋግተው የሚከፍሉበትን እድል አመቻችተንሎታል። ለበለጠ መረጃና የወደፊት ቤቶን ለመጎብኘት አሁኑኑ ይደውሉልን። ዝቋላ ሪል ስቴት። አቤ እኔንም ብዙ ነገር ሰርቶኛል። አቤ መቼም ተጫዋች ነው፣ ሁሉ ነገር ያምርበታል፣ ጀግናም ነው። አበበ አንድ ጊዜ ሲጋብዘኝ አመሸ፣ ሲያበላኝ ሲያጠጣኝ አመሸንና መንዝና ግሺ አካባቢ ነው ግሺ። አዎ ከዛም በኋላ በነገታው 11 ሰዓት ላይ የትም ውዬ ስመጣ እሱ መዝጋብ ስር ላይ ቁጭ ብሏል። አላየሁትም። እኔ ወደ ባንኮን ይዘው ውስል ምን አባክልስና ምን ባንኮን ምን ጉዳይ አለና እንጂ እንደጀመርክ ጨርሰኝ ሰው ሁሉ አቤ ወንድ ነበረ። እኔ ልንገርህ፣ እኔ ድሮ ነው በ50ዎቹ መጨረሻ ይመስለኛል ወደ 57 58 እዛ አስፋውሰን ጋር ፍቅር ሮኬት ሻይ ቤት ነበረ። እዛ ቁጭ ብለናል እና እኔ ነበር፣ ለማይ ጉንዲ ነበር፣ ሰይፉ ጂማ ነበር እንደዚህ እና መጣና እንደዛ ቁጭ አለ። ብስኩት አዘዘ፣ ሻይና ብስኩት አዘዘና በልቶ ምናምን ሊከፍል ባንኮኒ ጋር ሄደ። ሲሄድ መስተዋቱ ታች ያለው መስተዋት እንዴት በእግሩ እንደነካው አላውቅም። ትንሽ ነካ ሲያደርገው ስንጥቅ አለ። በኋላ ይርዳ ሰበርከው ብሎ ወጣ። ካልከፈልክማ አትሄድም ይለዋል። አያውቀውም። እኔ ስለማውቀው ይርዳ ተው አልኩት። ቀልድ መስሎታል አበበ። በቃ አንተ ትቀልዳለህ ምናምን ብሎ ስሙኒ ቁጭ አድርጎ ሲወጣ ያዘው። ይርዳ ማለት
ትንሽ እንደው እኔ ነው የሚያክለው ለአበበ የሚመጥን ሰው አይደለም። ኋላ አንተ ልቀቀኝ ብሎ ሲለው እዛ ባንኮኒ ስር ሄዶ ይወተፋል። ገደለው አይደለም እንዴ ምናምን ብሎ እዛ ሊጥ የሚያቦኩ ሁለት ይመጣሉ እንትናቸውን ሰብስበው በምን እንደነካቸው አላውቅም። ሲያደርግ እነሱም እዛው ከሱ ጋር ይላሉ። ይወጣል። እሱ ሲወጣ እንጨት የሚፈልጡ እዛ ውጪ እንጨት ይፈለጣል። በኋላ የዛ ሻይ ቤት ደግሞ ሰራተኞች ወጡ። እንዴት ገለህ ትሄዳለህ ተባለ። ከዛ ከሚፈለጠው እንጨት አንድ ብድግ አደረገና ተመለሱ አላቸው። እንዴት ገለው ምናምን ሲሉ ተዋ ሲያደርግ ለጥ አትመለሱም። ከዛኛው ሲመጣ ተዋ ሲያደርግ እንጨቷን እንደያዘ ዱላዋን እንደያዘ ተሻገረ። ጉልት ገበያ አልነበረም እዛ ካዛንቺስ ጉልት ጋር ምን ነው ጠፋችሁ ነው እንጂ ማን ይመለስ ይርዳ በስንት ነግሬህ ነበር አልኩት። ነግሬህ ነበር ተው እና ልበ ሙሉ ነው። እኔ ምናቸውንም እንደሚማታም አላውቅም። ዱላ አብሮት የሚመታ ነገር እንዳለ እኔ አላውቅም። ይሄ አበበ ታደሰ ነው። ቅጽል ስሙ ነው አበበ ላንቾሪ። አበበ ምን አደረገ መሰለህ? ልክ አቤ ሽመልስ ታመመ። ሽመልስ ገብረ ሚካኤል ታሞ ተኝቷል። እናትየዋ ምግብ በደንብ በሳህን እያዘጋጁ ትራስጌ ላይ ያስቀምጡለታል። እና አበበ 5-6 እነ ግርማ ዋኬንዲ እና አበበ ላንቾሪ እነዚህ በሙሉ ተሰብስበው ካዛንቺስ ሲጠጡ አምሽተው ሽመልስ ጋር መጥተው ሳሎን የሚተኙ አንጥፈው። አሁን አንድ ቀን እናቱ ያስቀምጡለትን እንደ እባብ ተስቦ አበበ የሽመልስን ራት ግጥም አድርጎ በላ። ሽመልስ ነቅቶ ሊበላ እንትን ሲል ሰሃን ባዶ ነው። እነዚህ ጅቦች በልተውብኝ ነው ምናምን ይልና በነገታው እንደዚሁ እንደተለመደ እናትየዋ እንደዚህ አዘጋጅተውለት ያደርጋሉ። እነሱ እንደተለመደው ካዛንቺስ አምሽተው ጠጥተው ሞቅ ብሏቸው ያው በተለመደው ሰዓት መጥተው አንጥፈው ይተኛሉ። እንደተለመደው ከእንትና ለካ ሽመልስ ዱላ ራስጌ ላይ ቁጭ አድርጎ ይጠብቃል እንደገና ይመጣል ብሎ እውነቱም እንዳለው እንደ እባብ እየተሳበ ሄዶ ኮሽኮሽ ሲያደርግ አንዴ ሲለው ዝም አበበ ጸጥ ደገመና ጀርባው ላይ ሲለው ዝም 3 ጊዜ ለጠለጠው። አሁን እንደምንም ብሎ ጭንቅላቱ እንዳይነካ ብቻ እንደምንም ብሎ ተስቦ ሄዶ መሀል ላይ ሄዶ ተኛ። ሽመልስ ቀስ ብሎ አንስቶ ግጥም አድርጎ በልቶ ጠዋት እናንተ ማትረቡ ጅቦች ወደ ድመት ራቴን ማያስቀመጠችልኝ ሲበላ ዝም ብላችሁ ቀልደኛ ነበር። ሽመልስም ቀልደኛ ነበር። እስኪ ምን አባክንስና ነው ካንተ የተረፈን አሁን ድመት የሚበላ ካንተ ተርፎ ጌታቸው አጂጃስ እንዴ ጌታቸው አጂጃ እሱ የአፍሪካ መሪዎችን በሙሉ እኮ ገለጻ የሚያደርግ እሱ እኮ ነው እንዴ። የማያውቀው የለም ከነ ንግግራቸው ከነ ምሳሌያቸው ጋር ጌታቸው በጣም ነፍሱን ይማርና አለፈ እዛ ሰፈር። እስኪ ደምቄ የምትጨምረው ነገር አለ ነው ረሳሁት የምትለው? አሁን አበበ ላንቾሪ ያላችሁት አበበ ታደሰ ነው የሚባለው። አባቱ ታደሰ መካሻ ይባላሉ። ታደሰ መካሻ ደግሞ ወንድማቸው ነበር። ማሞ መካሻ እዚህ ራይል ጫፍ ላይ የነበረ ነው ነበር። የታወቁ እዚህ አካባቢ የታወቁ በዘመናቸው የታወቁ የአካል ወርቅ ሳልል የነ መስፍን የአጎት ልጅ ነው። እንደሱ ናቸው። አሁንም ማለት ጽጌ ታደሰ ትባላለች። የአበበ እህት ነች። ጽጌ ታደሰ ትባላለች። አፍሻው የምትጨምረው ነገር አለ? እኔ የሚጨምረው ነገር
ብዙም የለም። እኔ በጣም አደንቃለሁ። የኡራኤል ልጆች ብዙ ያልተወራላቸው በጣም መልካም ስራቸው፣ ጀብዷቸው፣ ጀግንነታቸው የትም ቦታ በእውነቱ ከፍተኛ ስም ነበር። እስኪ የዝናቧ ልጆች ጥቀሳቸው እስኪ። የትዬ ዝናቧ ልጆች? የዝናቧ ልጆች ተመሰለው አለ፣ ከዛ አሰግደው አለ፣ ከዛ ሚሚ ነው። አሰግደው በዛን ሰሞን መጥቶ ሄዷል። አሰግደው በጣም እኔ ወዳጄ ነው። አንድ ጊዜ ጠጅ መጠጫ አጣሁ እኔ ስሙኒ መግቢያ የእናቱ ቤት ዝናቧ ቤት ተቸግሬ ማንን ልጠይቅ እዛ ቁጭ ብሎ አገኘሁት። ሙሉለት አለ። ሞልቼ እዛ በዛች ወንደላጤ ቤት ክፍል ቁጭ አደረኩ። ያበላኋቸውን ሰዓት ምን ቆጥሬ ወደ 40 ደቂቃ ያህል እንዳበላሁ እንዳጠጣሁ ቆጥሬ ያችን ሰዓት ቆጥሬ ሲሄድ ዘው ፈልኩት። ለነገ ደግሞ ይሄን 10 ብር እንካ አሁን እንደ ልብ ጠጣለኝ። እዚህ ወጣው ያ ማንቆርቆሪያ ማን ይጠጣው? 80 ብርሌ ማለት ነው። 10 ብር እኮ በብር 8 ነው። ከዛም በኋላ ሲጨንቀኝ አንድ ብር 8 ብርሌ ነው የሚሸጥ የነበረው። 10 ብር ማለት 80 ብርሌ ማለት ነው። 80 ብርሌ ማለት በርሜሉ ራሱ 60 ብር ምናምን ነበር የሚሸጠው ያኔ። ከዛ እና በላንቾሬን ጠርቼ ፈልጌ ወደ 5-6 በቃ ጠጮች ደህና ጎበዞች አምጥቼ እዛች ክፍል ሲሄድ እነሱ ደህና ቀጠሉ። በጣም ነው የማመሰግነው እንግዶቼ። ጭዋታሽ የጥንቱ ትዛለኝ ቃል በገባ ነው ጊዜና ጥራት መሰረት 4 ብሎኮችን በሴምሲና በአያት ለውድ ደንበኞቻችን ቁልፍና ካርታ አስረክበን ኑሮ አስጀምረናል። ዝቋላ ፓርክ ቪው አፓርትመንት በፕሪሚየም ሎኬሽን ቦሌ አትላስ መስቀለኛው ጋር የአዲስ ዙ ፓርክ እይታ ያላቸው ከአፍሪካ ትልቁ ወተር ፓርክ ፊት ለፊት ለኢንቨስትመንት ቢሉ ለመኖሪያ እየተመቹ በኮሪደር ልማት ያሸበረቁ በወንዝ ዳር ልማት ደግሞ የደመቁ አፓርትመንቶችን በወለል 4 ቤቶች ብቻ በ20% ቅድመ ክፍያ ከባለ 1 እስከ ባለ 3 መኝታ አማራጭ ያላቸው ሌክዠሪ አፓርትመንቶችን በሙሉ ማጠናቀቂያ ከዝቋላ ሪል ስቴት የ34 ዓመት የኮንስትራክሽን ልምድ ባለው ዝቋላ ኮንስትራክሽን ሲስተር ካምፓኒ ዝቋላ ሪል ስቴት ለሽያጭ የቀረቡት እነዚህ አፓርትመንቶች 20% ቅድሚያ ከፍለው ቀሪውን ደግሞ ከወለድ ነጻ ተረጋግተው የሚከፍሉበትን እድል አመቻችተንሎታል። ለበለጠ መረጃና የወደፊት ቤቶን ለመጎብኘት አሁኑኑ ይደውሉልን። ዝቋላ ሪል ስቴት። እንደምታውቁት ካዛንቺስ ብዙ ነች፣ ሰፈሯ ብዙ ነች። ብዙ ትምህርት ቤቶች ነበሩ። በተለይ አዳሪ ትምህርት ቤት ውስጥ ኢትዮጵያ ውስጥም አዲስ አበባ ውስጥም ከነበሩት አዳሪ ትምህርት ቤቶች ውስጥ አብዛኛውን የያዘችው ካዛንቺስ ነች። ህፃናት ማሳደጊያ፣ መርሃ ውራን፣ ትንሣኤ ብርሃን፣ ልዕልት ዘነበ ወርቅ፣ አስፋውሰን ትምህርት ቤት ራሱ እነኚህ በአዳሪ ትምህርት ቤትነት የሚታወቁ ነበሩ። እነኚህን ትምህርት ቤቶች ለየብቻቸው በእንደዚህ አይነት ፕሮግራም ላይ ለማምጣት እቅድና ዝግጅት አለኝ። ይሁን እንጂ አንዳንድ ነገሮች መሰናክል መሆናቸው አልቀረም። ህብረተሰቡ በትንሣኤ ብርሃን ወይም በህፃናት ማሳደጊያ የሚያድጉ ልጆች ጨርሶ ወላጅ አልባ መስሎ የሚታያቸው ሰዎች አሉ። ውሸት ነው። እኔ ቤቴ ህፃናት ማሳደጊያ አጥር ስር ነው። አብሬ ነው ያደግኩት ከህፃናት ማሳደጊያ ልጆች ጋር። እዛ ቤት ይገቡ የነበሩ ልጆች አባቶቻቸው በአርበኝነት የወደቁ፣ ኮሪያ ዘምተው የተሰዉ፣ በሌሎች ግጭቶች በኦጋዴን በምናምን እንደዚህ ወላጆቻቸው የሞቱባቸው ልጆች የጀግና ልጆች ገብተው የሚማሩበት ነበር። ቀዳማዊ ኃይለ ሥላሴ የመጀመሪያውን በጎ አድራጎት ያደረጉት በዛ ነው። የቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት እጓለ ማውታ ይባል ነበር። ሌላው ደግሞ በየሆስፒታሉ በወሊድ የሚሞትባቸው እናቶቻቸው በወሊድ ሲሞቱ እዛ ይመጡ ነበረ። ሌላው ደግሞ የባለውለታ ልጆች የሆኑና ወይ ልዕልት ዘነበ ወርቅ ወይም አርበኞች ትምህርት ቤት ወይም ደግሞ አስፋወሰን ሲመደቡ ሞላ በማለት ለማቆያነት ደግሞ ህፃናት ማሳደጊያ ያመጧቸውና እዛ ተረስተው ይቀራሉ። ነገር ግን እዛ ማደጋቸው እንደ አጥር እየሆነባቸው ገልጠው ሰብረው ለመምጣት አዳጋች እየሆነ ነው።
እባካችሁ ወንድሞቼ እኔ ቆሎ ሰጥቼ ከናንተ ዳቦ ስቀበል ቂጣ የተቀባ ቂጣ ሰጥቼ ወይን ጃኖ የሚሰጧችሁን የሚያመጡላችሁን ወይን ስበላ ነው የኖርኩት። አዳሬ እቤቴ ይሁን እንጂ ውሎ የህፃናት ማሳደጊያ ነበር ማለት ይቻላል። እዛ ነው ያደግኩት። ስለዚህ እባካችሁ ታሪኩን የካዛንቺስ ልጆች ናችሁ እናንተ ወደዳችሁም ጠላችሁም የካዛንቺስ ልጆች ናችሁ። ስለዚህ ሰብራችሁ ለመውጣት ሞክሩ። ምንም ተጽዕኖ አይደርባችሁ እና ፈቃደኝነታችሁን እንድትገልጹልኝ ነው የምፈልገው። ምክንያቱም ህፃናት ማሳደጊያ መርሃ ውራን ትንሣኤ ብርሃን ሳይጠራ ካዛንቺስ ሙሉ ትሆናለች ማለት ዘበት ነው። ከኛ ጋር እኮ አብረው ብዙ ነገር ያሳለፉ የህፃናት ማሳደጊያ ልጆች ነበሩ። አሁን ስማቸውን ባልጠራም ታውቋቸዋላችሁ። አስፋሰን አብረን ተምረናል። ወክማ ነበር። በኳስ ቡድን ውስጥ ተሰልፈው የነበሩ ነበሩ። በየቡድን ውስጥ ራኤል ገዳም ሲጫወቱ የነበሩ ነበሩ። እናውቃለን። ግን አደባባይ ለመውጣት ጨቁኖ የያዛቸው ነገር እንደዚህ አይነቱ ነው። ስለዚህ ያንን ተጽዕኖ መስበር አለበት። ህብረተሰቡ ይሄን መረዳት አለበት። አባት እናት ሁሉም የድሃ ልጅ ነበር በዛን ወቅት። ሁሉም ሰው በባዶ እግሩ ነበር። ሳሙና እየተቀባ ነበር እንደሚሄደው በቁምጣ ሱሪ ሳሙና ተወልውሎ። ስለዚህ እባካችሁ ህፃናት ማሳደጊያ ትንሣኤ ብርሃን ያደጋችሁ ልጆች ኑ ታሪካችንን እንጨዋወት። ወደንም ጠላንም ነገ ተነገ ወዲያ እኛ የለንም፣ ግን ታሪክ ሰርተን እንለፍ። ለተተኪው ትውልድ እናሳየው፣ እናስረዳው። የሚጻፍ የሚታይ የሚዳሰስ ነገር እናስቀምጥለት። ይሄ ነው መልእክቴ። ጭዋታሽ የጥንቱ